ሀብታም የሚያደርግ ኪስህ ሳይሆን ጭንቅላትህ ነው። አንድ ጥያቄ ልጠይቃችሁ። ሎተሪ ደርሷቸው ሚሊዮነር የሆኑ ሰዎች ከጥቂት ዓመታት በኋላ ለምን ወደ ነበሩበት ድህነት ይመለሳሉ? በሌላ በኩል ደግሞ ሀብታሞች ንብረታቸውን በሙሉ ቢቀሙ እንኳን ከጥቂት ጊዜ በኋላ እንዴት እንደገና ሀብታም ይሆናሉ? ልዩነቱ ባላቸው የገንዘብ መጠን ሳይሆን ባላቸው የሀብታም አስተሳሰብ ወይንም መኒ ማይንድሴት ነው። ዛሬ በዚህ ቪዲዮ ድሃ የሚያደርጉንን 3 የአስተሳሰብ ወጥመዶችና ሀብታሞች የሚጠቀሙባቸውን ደግሞ 5 ሚስጥራዊ የገንዘብ ህጎች እናያለን። ይህ ቪዲዮ ስለ ገንዘብ ያለንን አመለካከት ለዘለዓለም ይቀይረዋል። ድሃ የሚያደርጉን 3 ወጥመዶች። የመጀመሪያው ኑሮ ለዛሬ ወጥመድ ወይም ደግሞ ኢንስታንት ግራቲፊኬሽን። ብዙዎቻችን ገና ደሞዝ ሲገባ ወይም ትንሽ ትርፍ ስናገኝ ምን ልግዛ የሚለውን ነው። አዲሱን ስልክ፣ አዲስ ልብስ የመሳሰሉትን ነው። ይህ ሳይኮሎጂ የድሆች ሳይኮሎጂ ይባላል። ሀብታሞች ግን መጀመሪያ ኢንቨስት ያደርጋሉ፣ የተረፋቸውን ደግሞ ያጠፋሉ። ሁለተኛ የዕዳ ሳይኮሎጂ ወይም ደግሞ ባድ ዴብት። ሰዎችን ለማስደሰት ብድር ውስጥ መግባት፣ ለሰርግ፣ ለልደት ወይም ለትርፍ ያልሆነ ዕቃ መግዣ የምትበደር ከሆነ አንተ የባንክ ወይም የአበዳሪዎች ባሪያ ነህ። ሶስተኛ ድሃ የሚያደርገን ወጥመድ ደግሞ ገንዘብ የክፋት ሁሉ ስር ነው የሚል እምነት ነው። በማህበረሰባችን ውስጥ ገንዘብን እንደ መጥፎ የማየት ዝንባሌ ያለን፣ ነገር ግን ገንዘብን ማየት ያለብን እንደ መሳሪያ ነው። በጥሩ ሰው እጅ ከገባ ገንዘብ ትምህርት ቤት ይሰራል፣ ቤተሰብ ይረዳል፣ ድሃዎችን ያግዛል። በሌላ መልኩ ደግሞ መጥፎ ሰው እጅ ውስጥ ከገባ ለክፋት ይሆናል። ስለዚህ ገንዘብ በራሱ ክፉ ሳይሆን እንደ እኛ አጠቃቀም ይወሰናል። ቀጥሎ ደግሞ የሀብታሞችን 5 ሚስጥራዊ ህጎች እነግራችኋለሁ። የመጀመሪያው ህግ መጀመሪያ ለራስህ ክፈል ወይም ደግሞ pay yourself first። ብዙ ሰው ደሞዝ ሲቀበል መጀመሪያ የቤት ክራይ፣ የዕቃ ሂሳብ እና የመዝናኛ ይከፍላል። ሀብታሞች ግን መጀመሪያ 10% ወይም 20% ለራሳቸው ወይም ለኢንቨስትመንት ያስቀምጣሉ። ስለዚህ የምታገኘውን ገንዘብ ወደ ውጭ መልሰህ ከመውጣት በፊት ራስን ለሚያሳድግ ነገር ኢንቨስት አድርገው። ሁለተኛ ህግ አሴት እና ላያቢሊቲን መለየት ነው። ሮበርት ኪዮሳኪ እንዳለው አሴት ወደ ኪስ ገንዘብ የሚያስገባ ነው። ለምሳሌ ቤት አከራይተህ የምታገኘው ገቢ፣ ላያቢሊቲ ደግሞ ከኪስ ገንዘብ የሚያወጣ ነው። ለምሳሌ ለቤተሰብ ብቻ አገልግሎት የሚውል መኪና ስትገዛ። ሀብታሞች ከላያቢሊቲ ይልቅ አሴት ላይ ያተኩራሉ። ይህም ደግሞ ያልተቋረጠ ገንዘብ ወደ እነሱ እንዲፈስ ይረዳቸዋል። ድሆች ግን የሚያገኟትን ትንሽ ገንዘብ መልሰው ስለሚያወጧት እጃቸው ላይ የሚያስፈልጋቸውን ገንዘብ ያህል አይተርፋቸውም። ስለዚህም ከላያቢሊቲ ይልቅ አሴት ላይ ትኩረት አድርግ። ሶስተኛው ህግ የጊዜ ኃይል ወይም ኮምፓውንድ ኢንትረስት ይባላል። ገንዘብን እየተባዛ እንዲሄድ ፍቀድለት። ዛሬ የምታስቀምጣት 100 ብር ከ10 ዓመት በኋላ የምትኖራት ዋጋ በጣም ከፍተኛ ነው። ምክንያቱም እቺ 100 ብር በአመት ውስጥ የምታመጣልህ ወለድ ሁለተኛው ዓመት ላይ ደግሞ ወለደው ራሱ ሌላ ወለድ ታመጣለች። ስለዚህ የኮምፓውንድ ኢንትረስትን አጥና። አራተኛው ህግ የገቢ ምንጭን አብዛ። አንድ የገቢ ምንጭ ብቻ መኖር ለድህነት በጣም ቅርብ መሆን ማለት ነው። በአማካኝ 1 ሚሊዮነር 7 የገቢ ምንጮች አሉት። ብዙዎቻችን ከሀገር በወጣ 2 እና 3 ስራ ሰርቼ ራሴን እቀይራለሁ ብለን እንላለን። አገራችን ላይ ያለን ግን አንዱንም በግድ ነው የምንሰራው። በዚህ አስተሳሰብ ከድህነት ልንወጣ አንችልም። ስለዚህ እዚሁ ባለንበት ሀገር ላይ የገቢ ምንጫችንን በማብዛት 2 እና ከዛ በላይ የሆኑ ስራዎችን መስራት መጀመር ይኖርብናል። 5ኛና የመጨረሻው ህግ እውቀት ላይ ኢንቨስት አድርግ። ከኪስ በፊት ጭንቅላትን ሙላ። መጽሐፍ አንብብ፣ ሴሚናር ተካፈል፣ እንዲሁም ገንዘብ የሚያስገኙልህን አዳዲስ ክህሎቶችን ተማር። አሁን ያለንበት ዘመን የዲጂታል ዘመን ስለሆነ ባለንበት ተቀምጠን ስልካችንና ኮምፒውተራችንን ብቻ በመጠቀም ብዙ ገንዘብ ማግኘት የምንችልበት ጊዜ ስለሆነ ጊዜህን እውቀት ላይ ኢንቨስት አድርግ። እሺ አሁን ምን እናድርግ ካልክ የሚከተሉትን ነጥቦች እንዳትረሳ። የመጀመሪያው የወጪህን ዝርዝር መዝገብ። ገንዘብህ ወዴት እንደሚፈስ ካላወቅ ልትቆጣጠረው አትችልም። ሁለተኛው ደግሞ የ50-30-20 ህግን ተግብር። 20% ለቁጠባ፣ 30% ደግሞ ለፍላጎትህ፣ 50% የሚሆነውን ደግሞ ወሳኝ ለሆኑ ዕቃ ግዢዎች አውል። ሌላኛው ደግሞ ከትንሽ መጀመርን ተማር። ሚሊዮነር ለመሆን ሚሊዮን ብር አያስፈልግም። ከትንሿ መጀመር ግን ግዴታ ያስፈልግሃል። ጓደኞቼ ሀብታም መሆን ምርጫ ነው። ዛሬ የምታደርጉት ትንሽ የገንዘብ ዲሲፕሊን የነገ ፋይናንሻል ነፃነታችሁ ዋስትና ነው። ከነዚህ 5 ህጎች ውስጥ የትኛውን መተግበር ከባድ ነው ብላችሁ ታስባላችሁ? እስቲ ኮሜንት ሴክሽን ላይ እንወያይበት። ታዲያ ቪዲዮውን ከወደዳችሁ ላይክ ማድረግ እንዳትረሱ። ስለ ገንዘብ አያያዝ ተጨማሪ ትምህርቶች እንዲደርሷችሁ ሰብስክራይብ አድርጉ። ለአባካኝ ጓደኞቻችሁ ይህንን ቪዲዮ ሼር አድርጉላቸው። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።